እና ስቴፑን ወደ ስቴፑ ስንል ምን ማድረግ አለብን? የምንጠቀመው ላይኑክስ ከሆነ ኮማንዶች አሉ። ለምሳሌ sudo sh ventoy to disk dot sh ብለን -i /div/sdx ብለን እንትን ማድረግ እንችላለን በኮማንድ ፕሮምፕት። ግን ዊንዶ ላይ የምንሰራ ከሆነ ይሄን ስቴፕ እንከተል። ከታች ያለችውን ከከፈትን በኋላ ventoy to disk dot sh ወይ ደግሞ ሴትአፕ አለች .exe sh ሳይሆን exe ዊንዶ ስለሆነ exe። ከዛም እንደምናደርገው ኢንስቶልን ፕሬስ እናደርጋለን። ኢንስቶል አፕዴት የምናደርገው ለምንድን? ከዚህ በፊት ቬንቶይን አክቲቬት አድርገን ከሆነ አፕዴት ለማድረግ ወይ ደግሞ ለመቀየር ነው። ግን እዚህ ጋር ምንድን የምናደርገው በመጀመሪያ ምንጭን ከሆነ ኢንስቶል ነው የምናደርገው። ኢንስቶል ካደረግን በኋላ ራሱን ችሎ እዛ ፓርቲሽን የዲስክ ፓርቲሽናችን ላይ ያዘጋጅልናል። ኮፒ ፔስት የምናደርግበት አይሶ ኢሜጅ ፋይልም ማለት ነው። ከዛው ምን እናደርጋለን? እንከፍታለን ዲስካችንን። እንደምታዩት እዚህ ጋር ቬንቶ የምትል ዲስክ አለች። እሷ ላይ ነው ኮፒ ፔስት የምናደርገው ወይ ድራግን ድሮፕ አድርገን እናስቀምጠው። ስለዚህ አይሶ ኢሜጅ ፋይል ያለበትን ሄደን እንከፍታለን። ከከፈትን በኋላ የተለያዩ ኦፕሬቲንግ ሲስተሞች አሉ። ከነዚህ ውስጥ መርጠንም ማስገባት እንችላለን ወይ ሙሉንም ኮፒ ማድረግ እንችላለን። ከዛ ሁሉንም ኮፒ አድርገን ፔስት ከፍተነው ውስጥ ፔስት እናደርጋለን። ስለዚህ ወደ ብዙ ኦፕሬቲንግ ሲስተም ይቀበላል። የተለያዩ ኦፕሬቲንግ ሲስተሞች አሉ፣ እነዛም መጫን እንችላለን። ለምሳሌ እዚህ ላይ ያለው እንደምታዩት ዊንዶ ሰርቨር፣ ኡቡንቱ፣ ሌላም አይረን ቡትም ካለ አይረን ቡትም ማድረግ ይቻላል። ሌላም ኢሜጅ ፋይሎች ካሉ በዚህ መልኩ ኮፒ አድርገን ማስቀመጥና ቡት አድርገን ወደ ተለያየ ዲቫይስ መጫን እንችላለን ማለት ነው። ኮፒ አድርጎ ሲጨርስ ምንድን የምናደርገው? እንደ ማንኛውም ቡተብል ዲቫይስ ሄደን ኦፕሬቲንግ ሲስተም መጫን እንችላለን ማለት ነው።